ጤና ይስጥልን ውድ ተመልካቾቻችን፣ ይህ ኢትዮ ኤክስቼንጅ ነው። አዲስ ከሆናችሁ ለፔጁ ሰብስክራይብ ማድረግ እንዳይረሱ። የውጭ ምንዛሬ ዋጋዎችን እናስቃኛችኋለን። የአሜሪካን ዶላርን በከፍተኛ ዋጋ የሚገዙ ባንኮችን እናስቃኛችኋለን። በአንደኛ ደረጃ ወጋገን ባንክ በ153 ብር 57 ሳንቲም፣ ሲንቄ ባንክ 153 ብር 49 ሳንቲም፣ ብርሃን ባንክ 153 ብር 46 ሳንቲም፣ ጎህ ባንክ 153 ብር 40 ሳንቲም ሲገዙ፣ አባይ ባንክ በ153 ብር 36 ሳንቲም፣ ዘምዘም ባንክ በ153 ብር 33 ሳንቲም፣ በመጨረሻ ዝቅተኛ አሃዱ ባንክ በ152 ብር 24 ሳንቲም እየገዙ ይገኛሉ። በመቀጠል ወደ አውሮፓ ዩሮ እናልፋለን። አውሮፓ ዩሮ ቡና ባንክ በ183 ብር 20 ሳንቲም፣ አባይ ባንክ በ183 ብር 16 ሳንቲም፣ አቢሲኒያ ባንክ በ183 ብር፣ ገዳ ባንክ በ182 ብር 84 ሳንቲም፣ ህብረት ባንክ በ182 ብር 84 ሳንቲም፣ ንብ ባንክ በ182 ብር 51 ሳንቲም ሲገዙ፣ ዝቅተኛ ኦሞ ባንክ 173 ብር 17 ሳንቲም እየገዙ ይገኛል። እስካሁን አብራችሁን ስለቆያችሁ እናመሰግናለን። የዕለቱ የምንዛሬ ዋጋና የፋይናንስ መረጃ እንዲደርሱ ፔጁን ሰብስክራይብ ማድረግ እንዳይረሱ። ወደ ግሬት ብሪቴን ፓውንድ እናልፋለን። አባይ ባንክ በ209 ብር 47 ሳንቲም፣ አዲስ ባንክ 208 ብር 87 ሳንቲም፣ ቡና ባንክ 288 ብር 42 ሳንቲም፣ አቢሲኒያ ባንክ 208 ብር 20 ሳንቲም፣ ዳሽን ባንክ 208 ብር 12 ሳንቲም እየገዙ ይገኛሉ። ዝቅተኛ ገዳ ባንክ 182 ብር 77 ሳንቲም እየገዛ ይገኛል። በመቀጠል ዩናይትድ አረብ ኤሚሬትስ ድርሃም። የዩናይትድ አረብ ኤሚሬትስ ድርሃም በከፍተኛ ዋጋ እየገዙ ያሉ ባንኮች፣ አንደኛ ኮኦፕሬቲቭ ባንክ በ44 ብር 52 ሳንቲም፣ ግሎባል ባንክ በ44 ብር 16 ሳንቲም፣ ዳሽን ባንክ በ44 ብር 16 ሳንቲም፣ አቢሲኒያ ባንክ በ44 ብር 12 ሳንቲም እየገዙ ይገኛሉ። ዝቅተኛ ገዳ ባንክ 33 ብር 77 ሳንቲም እየገዛ ይገኛል። በመቀጠል የሳውዲ አረቢያ ሪያል በከፍተኛ ዋጋ እየገዙ ያሉ ባንኮች፣ ኮኦፕሬቲቭ ባንክ በ43 ብር 71 ሳንቲም፣ አቢሲኒያ ባንክ በ43 ብር 68 ሳንቲም፣ ሂጅራ ባንክ 43 ብር 40 ሳንቲም፣ ዘምዘም ባንክ 43 ብር 32 ሳንቲም እየገዙ ይገኛሉ። የአሜሪካና የኢራን ጦርነት የኢትዮጵያ ብር ላይ ምን አይነት ተጽዕኖ ያሳርፋል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። በሚቀጥለው ቪዲዮ ስለዚህ አናላይዝ ምንሰራ ይሆናል። እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን። ፈጣን የውጭ ምንዛሬ ዋጋ እንዲደርሱ ቴሌግራም ፔጃችንን ይቀላቀሉ።